ፍቅረኛ ላላችሁ እንኳን አደረሳችሁ ፍቅረኛ ለሌላችሁ ፍቅረኛ ይስጣችሁ በጣም ከፍተኛ ነው ሰላም እንደናችሁ እንኳን አደረሳችሁ ብለናል ፍቅረኛ ላላችሁ እንኳን አደረሳችሁ ፍቅረኛ ለሌላችሁ ፍቅረኛ ይስጣችሁ የተባለለት ቫለንታይንስ ዴይ ዛሬ ከች ብሏል እንኳን አደረሳችሁ ዛሬ ከባድ ባለው በቃ ፍቅረኛው የሚተጫጩ ባለው እና ምንድነው ዛሬ የሆነች ጥናት ነገር እንሰራለን ለፍቅረኛሞች ጋር የሚያስፈልጉ ቁሳቁሶችና ማቴሪያሎች በዚህ ቀን አቅርቦት ይኖራችኋል ያላችሁ የሚለውን እንሰራለን ለምሳሌ ከስጦታ እንጀምራለን አበባ ስጦታ ቸኮሌት ነገር እንዴት ነው አቅርቦት አለ ወይ ከተማው ላይ ሰው ይተቀማል የሚለውን እንሰራለን ሁለተኛ ደግሞ ምንድነው የፔኒሲዮን አቅርቦት የማታ ላይ ፔኒሲዮን እንዴት ነው ይጣበባል ወይ ወረፋ አለ ወይ ምናምን የሚለውን በደንብ እንሰራለን እና ያለን ሁለተኛ ሌላ ደግሞ ምን አለ የኮንዶም አቅርቦት የመከላከል ብቃት ይላል ለምን በጣም እንትን ስለሚኖር ዛሬ ፍትጊያ ስለሚኖር ከዛ በኋላ ደግሞ የሚጓጡ ነገሮች እንዴት ነው ይኖራሉ ወይ አቅርቦት አለ ወይ ሰው ይተቀማል የሚለውን የዳሳ ጥናት እንሰራለን አብራችሁን ቆዩ ያበደ ባለው ዛሬ በቃ ከተማው እንዳለ ያበደ ነው ድሮ ግን በጣም ይከበር ነበር ቫለንታይንስ ዴይ ነበር ሬዲዮ ምናምን ማስታወቂያ በጣም ይነገር ነበር ከዛ የሆነ ሳባ ላይ ምን ሚል ሙድ መጣ ሁሉም ቀን የፍቅር ቀን ነው ምናምን ማለት ጀመሩ ፍቅረኛሞች ማካበር ጀመሩና እየደበዘዘ መጣ እና ግን አሪፍ ነው ደስ ይላል ደስ ብሎናል ፍቅረኛ ያላችሁ ያላችሁ እና አይዞን የምር ጠንከረ ከሰራ ወንድ ልጅ ፍቅረኛ ይኖራል አንቺም ደግሞ ጠንከረሽ ምን ማድረግ አለበት ጠንክሪ በቃ ጠንክር ይላል ጠንክራ ፍቅር ከሰጠች ፍቅር ስጡነት ፍቅር ለሰጠኝ ፍቅርን ሰጣለው ለታመነልኝ ሰው እታመናለሁ ግን በምድር ላይ የምጠላው ፍቅር ፈልጎ የዘነነ ጠፋፊ ሶሪ አድማጮቻችን እንዳለ መታየት አበባ ነው በቫለንታይንስ ዴይ የተዘጋጀ ነው ከዚህ በላይ ነው ያለቀው ዛሬ ጨርሷል ዛሬ ይሄም ለፍቅረኛ የተዘጋጀ አበባ ነው ከባድ ነው ዛሬ ቀኑ ባሉ ይሄ ቆንጆ አበባ ይሄ አሪፍ ነው ተጣልቶ ይችላል በጣም ተወዷል ያምራል በጣም ይሄ ቆንጆ አበባ 7500 ገበያው እንዴት ነው ዛሬ በጣም አሪፍ ነው ብዙ የተሸጣል በጣም በሚገባ ከሌላ ቀን ይለያል የዘንድሮ ይለያል ማለት አይደል ያላከበረ ለማለት ይቻላል ሴቶች ሲገዛሉ ሴቶች እንደውም ሴቶች ቀደም ብለው ነው ሲያዙ የነበረው ከሳምንት በፊት ብዙ ሴቶች ናቸው ኦርደር ሲያደርጉ የነበረው ያገች ሳይሆን የምር ያከስፋ አይደለም ስለዚህ አሪፍ ደስ ይላል ማነው ስቶራችሁ ስሙ ማለት ድሪም ፍላወር ጋርደን ይባላል ቡልቡላ ምን ጋር ነው ከሬንት ፌንቲ ከፍ ብሎ ነው የሚገኝ ሙልሙል ዳቦ አካባቢ ነው ያሉት አጠገብ ነው ያሉት መጣችሁ ብዙ እናመሰግናለን ይሄ በቃ ያበደ አበባ ነው የራሱ አሻንጉሊቶች ለእየተዘጋጀ ነው ይሄ ሁለት ባንድ ስጦታ ነው እነዚህ ደግሞ ጌጦች ናቸው ጆሮ ጌጦች እዚህ ጋር እጅ ላይ የሚደረጉ ቀጥሎ አንገት ላይ የሚደረጉ መስቀሎች አሉ ጆሮ ጌጦች በጣም አሪፍ ስጦታዎች አሉ
ኬት ኦንላይን ማርኬት ይባላል። ዮርዲ አንዴ ላውንደሪ ለዚህ ነው ተለካለች። ያለ ነው ኬት ኦንላይን ማርኬት የጆለሪ መሸጫዎች ጋር ነው። እነሱ እዛ ራሱ የተለያዩ ጌጣጌጦች አሉ የሚሸጡ። እዛም የተገዛ ነው። ዛሬ ያልገዛችሁ መግዛት ትችላላችሁ። አዲስ ፍቅረኛ ነው ይሄን የገዛው። ይሄ ቸኮሌት መሸጫ ነው። ቆንጆ ቸኮሌት የሚባል ለፍቅረኛ ለሚስት ለፍቅረኛ በፍቅረኛና በሚስት ማለት ምን ልዩነት አለ? ዲስካውንት አድርጋችሁ ልጅ ጨምራችሁ እርግጠኛ ነኝ። የዳሰሳ ጥናት እየሰራ ነው። ዋጋ ጨምራችኋል? የምር ሰው በጣም ልዩነት አለው ከሌላ ጊዜ ገበያው። ፍላወር ላይ ያው አበባ ላይ ቸኮሌት ኖርማል ሰው ቸኮሌት ለምሮ ማገዙት ተመልካቾች፣ ፍቅረኛችሁ ይጣፍጣታል። ሴቶች ይገዛሉ፣ ወንዶች ብዙም አይደለም ግን ይገዛል። ብዙም አይደለም ስጦታ ነው አይ ለቫለንታይንስ ዴይ ነው ግን ስጦታ ነው የሚገዛው። ቸኮሌት አበባ ሳይሆን ሽቶ ምናምን ሰዓት ምናምን ነው የሚገዛው። ወንድ ብልጭልጭ እየገዛ ነው። ቡልቡል አካባቢ ነው የምንገኘው። ምንድነው ሱቁሽ ስሙ ማለት? ሄራን ማርትስ ይባላል። ኤችኬ ታወር ላይ ነው የሚገኙት። ሄራን ታወርስ መጣችሁ ግዙ። ሁሌም የፍቅር ቀን ስለሆነ ሌላ ጊዜ ምኑ አይደል እንዴ ለቤት ሰው ለቁስና እንሄዳለን። ስለዚህ ማለት ኖርማል እሷ ምን እየሰራሻት ነው? ኦኬ እያልሽበት ነው። ኦኬ እነዚህ ፍሎሮች ዋው 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 እነዚህ የተሰሩት እነዚህ አበቦች እየሰራቻቸው ያለው በእጇ ነው። እስቲ እንየው። የትልቅ መስማር ለፍቅረኞች ትልቅ መስዋዕት ነው። ለፍቅረኞች አንዱ ለምሳሌ ነው ትንሽ 40 ደቂቃ ምናምን አንዱ ማለት ሙሉ እያያዙ ማለት ነው። የካንድል አለ እዚህ ጋር በቃ የመጣችሁ ግዙ። እዚህ ቡልቡላ ስለዚህ አሁን የአበባና የቸኮሌት ገበያውን ቼክ አድርገናል። ትንሽ መወደድ አሳይቷል። የአበባ ገበያ በጣም እየገዛ ስለሆነ አቅርቦት ስለሌለ፣ ስለዚህ አሁን ቀጥሎ ደግሞ ወደ ፋርማሲ የምናገኘው ፋርማሲ በተቻለን አቅም እንሞክርና እዛ ደግሞ ገበያው ምን እንደሚመስል እናያለን። አብራችሁን ቆዩ። ምንድነው ባለ ፋርማሲዎቹ ፈቃደኛ አይደሉም ኢንተርቪው ለመስጠት እና ግን ምንድነው የኮንዶም አቅርቦት በጣም ከፍተኛ ነው። የሰባው ሰዓቱ መድኃኒት በጣም ከፍተኛ ነው የሚሆነው ካሳለፍነው ልምድ አንፃር እያሉ ነው። እስቲ እንሞክራለን በተቻለን አቅም እየዞርን ነው እየፈለግን ነው ለእናንተ እስቲ እንዴት ነው አቅርቦቱ የሚለውን ለማሳየት ማለት ነው። እስቲ በተቻለን አቅም እንሞክራለን። ካልሆነ አታስገድዱንም፣ እንሞክራለን። ፋርማሲ ፍለጋ በጣም አተን አንሳዊ ስላደከመ እሺ ቤት ገብተናል። ስተተን ደግሞ ዞር እያሉ ስለ ፋርማሲ ስለ ፔንሽን እንፈልጋለን። ተከታተሉ፣ አብራችሁ ቆዩ። ቀኑ ሙሉ ለፋን የስጦታውን አሳይተናቸዋል። ግን ደግሞ የእንትኑ ጠፋ። የፋርማሲው መረጃ ኢንተርቪው ለመስጠት ፈቃደኛ አይደሉም። ግን በጣም እጥረት አለ። በጣም ዛሬ እጥረት የሚከሰትበት ቀን ነው። በአመቱ ላይ በጣም እጥረት የሚከሰትበት ቀን ነው። ለዛ ነው እና ፔንሲዮንም ደግሞ በጣም ወረፋ አንድ ዛሬ በቃ
በአንድ እንትን በጣም የሚደረግበት ቀን ነው። ስለዚህ የቀኑ እንደዚህ ነው። ብቻ በጣም አሪፍ ባለው አሁን ቦሌ ላይ በቃ ሪሰርቹን ሰርተን እየጨረስን ነው የዳሰሳ ጥናቱን። መልካም በዓል እንላችሁ። ሰሞኑን በሌላ ቪዲዮ እንገናኛለን። መልካም በዓል